በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የውስጥ ሰላም ምስጢር። የተወደዳችሁ የኦርቶዶክስ ተዋሕዶ እምነት ተከታዮች፣ ዛሬ በዚህ በተረበሸና ጫጫታ በበዛበት ዓለም ውስጥ የሰው ልጅ ነፍስ ከምንም በላይ የተጠማችውን አንድ ታላቅ ጸጋ እንመለከታለን። እርሱም የውስጥ ሰላም ነው። በሕይወታችን ውስጥ ገንዘብ፣ ዕውቀት፣ ክብር ወይም ስልጣን ሊኖር ይችላል። ነገር ግን የውስጥ ሰላም ከሌለን ያገኘነው ሁሉ ትርጉም ያጣል። የውስጥ ሰላም ምስጢር ምን እንደሆነ ለማወቅ ደግሞ ከነቢዩ ኢሳይያስ መጽሐፍ እንነሳለን። መሰረታዊ የመጽሐፍ ቅዱስ ጥቅሱን መጀመሪያ እንመልከትና ከዛ ወደ ነቢዩ ኢሳይያስ መጽሐፍ እንሄዳለን። በአንተ ታምናለችና በአንተ ለታመነች አእምሮ ፈጽመህ በሰላም ትጠብቃለህ ይላል ትንቢተ ኢሳይያስ ምዕራፍ 26 ቁጥር 3 ላይ። ጥቅሱ ለምን ተባለ? ይህ ጥቅስ ለምንድን ነው እንደዛ በትንቢተ ኢሳይያስ የተጻፈው? ነቢዩ ኢሳይያስ ይህንን የትንቢትና የምስጋና ቃል የተናገረው እስራኤል ወይም ይሁዳ እጅግ በከባድ የጦርነት የፍርሃትና የፖለቲካ ቀውስ ውስጥ በነበረችበት ዘመን ነው። በዛን ጊዜ ታላቋና ጨቋኟ የአሦር መንግስት በዓለም ላይ ተነስታ አገራትን እያፈራረሰች ሕዝብን እየማረከችና ከተሞችን እያቃጠለች ነበር። የእስራኤል ሕዝብ የኢየሩሳሌም ቅጥር መቼ ይፈርስብን ይሆን እያለ በከባድ ጭንቀትና መረበሽ ውስጥ ወድቆ ነበር። ከውጭ የሚሰማው የወታደሮች ኮቴ፣ የፈረሶች ግርግርና የጦር መሳሪያዎች ድምፅ የሕዝቡን የውስጥ ሰላም ነስቶት ነበር። በዚህ የፍርሃትና የውጭ ጫጫታ መካከል ክርስቶስ ለነቢዩ ኢሳይያስ ተገለጠለትና ስለ ወደፊቱ መንፈሳዊት ከተማ፣ ስለ ቤተ ክርስቲያን፣ ስለ መዳን ከተማ ራእይ ያሳየው። የዚህች ከተማ ቅጥር ከድንጋይ ወይም ከጭቃ የተሰራ ሳይሆን ማዳን ራሱ ቅጥር የሆነላት መሆኗን ተመለከተ። ኢሳይያስ ምዕራፍ 26 ቁጥር 1 ላይ በዚች በመዳን ከተማ ውስጥ የሚኖሩ ሰዎች በውጭው ዓለም ጦርነት ቢኖርም በውስጣቸው ግን የማይነቃነቅ ሰላም አላቸው። ያኔ ነቢዩ ኢሳይያስ ይህንን የተረዳው ሰላም ማለት የጦርነት ወይም የችግር አለመኖር ሳይሆን አእምሮን ወይም ልብን በማመን ላይ ማሳረፍ እንደሚገባ በማወቅ ላይ የተመሰረተ መሆኑን ነው። ስለዚህ በአንተ ታምናለችና በአንተ ለታመነች አእምሮ ፈጽመህ በሰላም ትጠብቃለህ አለ። በዕብራይስጡና በእንግሊዝኛው ትርጉም ፈጽመህ በሰላም የሚለው ሻሎም ፐርፌክት ፒስ፣ ፍጹም ሰላም ተብሎ ይገለጻል። ይህ ማለት አእምሮ በክርስቶስ ላይ የተጣበቀ ትኩረቱ በዓለም ማዕበል ላይ ሳይሆን በክርስቶስ ኃይል ላይ ያረፈ ሰው የውጭው ዓለም ቢገለበጥ እንኳን ክርስቶስ ፍጹም የሆነ የውስጥ ሰላም ይሰጠዋል ማለት ነው። ጥቅሱ የተነገረው እውነተኛው የሰላም ምንጭ የኢየሩሳሌም ረጃጅም ግንቦች ሳይሆኑ በክርስቶስ ላይ የሚጣል ፍጹም መታመን መሆኑን ለማሳየት ነው። ሰላም ወይም የውስጥ ሰላም ከስነ ልቦና አንጻር እንመልከተው። የውስጥ ሰላም እና የአእምሮ እረፍት ምንድን ነው? በሳይንሱ ዓለም ውስጥ እንመልከተው። ምንድን ነው የሚለው? ያው ሳይንሱ ዓለም ሂዶ መንፈሳዊ ዓለም ውስጥ ነው የሚገባው። ግን ምን እንደሆነ ደግሞ እንመልከተው። ይህንን የነቢዩ ኢሳይያስ ቃል ከዘመናዊ የስነ ልቦና አንጻር ስንመረምረው እጅግ አስገራሚ የሆነ የሳይንስና የመንፈሳዊነት መናበብ እናያለን። በስነ ልቦና ጥናት ውስጥ መረበሽ ወይም ጭንቀት አንግዛይቲ ኤንድ ስትረስ የሚባለው በሽታ የሚመነጨው አእምሮአችንን መቆጣጠር በማይችላቸው የውጭ ነገሮች ላይ ኤክስተርናል ሎከስ ኦፍ ኮንትሮል ሙሉ በሙሉ ሲያተኩር ነው። የሰው ልጅ አእምሮ በተፈጥሮ ሁለት ቦታ መጓዝ ይወዳል። ወደ ኋላ ተመልሶ ባለፈው ስህተቱና ጸጸቱ ላይ ይበሰብሳል፣ ወይም ወደፊት ይሮገና ባልተፈጠረው የነገ ችግር ምን እበላለሁ፣ ምን እለብሳለሁ፣ ብታመምስ፣ ብሞትስ፣ ብደህይስ በሚል ፍርሃት ይዋጣል። አንቲሲፓቶሪ አንግዛይቲ ይሉታል።
በዚህ የአእምሮ መዋተት ምክንያት በሰውነታችን ውስጥ ኮርቲሶል የተባለው የጭንቀት ሆርሞን ይመነጫል። እንቅልፍ ያሳጣናል፣ የልብ ትርታችንን ይጨምራል፣ የውስጥ ሰላማችንን ያጠፋል። በስነ ልቦናው ዓለም የአእምሮ ሰላም ለማግኘት የሚሰጠው ትልቁ መፍትሄ ትኩረትን መሰብሰብ ማይንድፉልነስ እና አእምሮን በአንድ ጽኑ በሆነ አዎንታዊ ነገር ላይ ማሳረፍ ነው። ነቢዩ ኢሳይያስ ከ3000 ዓመታት በፊት የተናገረው ይህንን ነው። በአንተ ለታመነች አእምሮ ይላል። አእምሮአችን እንደ ጀልባ ነው። ጀልባ በባህር ላይ ስትጓዝ ማዕበል ሲመጣባት መልህቋን ወደ ጥልቁ የባህር ወለል ላይ ጥላት ትጠገጥጋለች። መልህቋ ከተጣለች ማዕበሉን ጀልባዋ ሊያናውጣት ይችላል እንጂ ሊያሰጥማት ወይም ከቦታዋ ሊያነቃንቃት አይችልም። የኛ አእምሮ መልህቅ አለው። የኛም አእምሮ መልህቅ አለው። አእምሮአችንን በገንዘባችን፣ በስራችን፣ በሰዎች ላይ ወይም በፖለቲካው ላይ ከጣልነው እነዚህ ነገሮች ተለዋዋጭ ስለሆኑ እኛም አብረው እንለዋወጣለን፣ ሰላም እናጣለን። ነገር ግን ስለ ልቦናው አእምሮን ሰብስቦ እንደሚለው እኛም አእምሮአችንን ኃይል የማይለወጥና ዘላለማዊ በሆነው በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ካሳረፍነው የውስጥ ሰላም እናገኛለን። አእምሮው በክርስቶስ የታመነ ሰው ዛሬ ባለው ነገር ያመሰግናል። የትናንቱን ኃጢአት ክርስቶስ በደሙ እንዳጠበለት ያምናል። የትናንቱን ኃጢአት ክርስቶስ በደሙ እንዳጠበለት ያምናል። የነገውን ጭንቀት ደግሞ ለክርስቶስ አሳልፎ ይሰጣል። በዚህ ጊዜ አእምሮ እረፍት ያገኛል፣ የውስጥ ሰላምም ይነግሳል። አንድ ታሪክ ገጠመኝ ደግሞ ልንገራችሁ። የሰባስቲያን 40 ሰማዕታት የውስጥ ሰላም ማለት የውጭውን ዓለም ምቾት ማለት እንዳልሆነ ለማስረዳት በቤተ ክርስቲያናችን ታሪክ ውስጥ እጅግ የሚያስደንቀውን የሰባስቲያን 40 ሰማዕታት ታሪክ እንመልከት። በአራተኛው መቶ ክፍለ ዘመን አካባቢ በሮማውያን ሰራዊት ውስጥ በሚያገለግሉ 40 ክርስቲያን ወታደሮች ነበሩ። እነዚህ ወታደሮች በጦር ሜዳ ጀግንነታቸው ወደር ያልተገኘላቸው ሲሆኑ ነገር ግን ንጉሱ ሊኪኒዮስ በክርስቲያኖችን ማሳደድ በጀመረ ጊዜ እነዚህ 40 ወታደሮች ለጣዖት አንሰግድም፣ ክርስቶስን አንክድም በማለታቸው የሞት ፍርድ ተፈረደባቸው። የሞት ፍርድ ተቀብለው እንዲሞቱ ተፈረደባቸው። እኛ ክርስቶስ ነው የምናመልከው፣ ከዚህ ንቅንቅ አንልም በማለታቸው ብቻ የሞት ፍርድ ተፈረደባቸው። የተፈረደባቸው ሞት ግን ተራ ሞት አልነበረም። በክረምት ወራት እጅግ በሚያቆረቁዝ ቅዝቃዜ በረዶ በሰራው የሰባስቲያ ሐይቅ ላይ በአሁኗ ቱርክ ራቆታቸውን እንዲቆሙ ተደረጉ። 40 ክርስቲያኖች ልብሳቸውን አውልቀው ወደ ቀዝቃዛው ሐይቅ ገቡ። የሮማውያን አዛዦች ወታደሮች ቅዝቃዜው ሲጠናባቸው ክርስቶስን እንዲክዱ ለማታለል ከሐይቁ ዳርቻ ላይ ሞቅ ያለ የውሃ መታጠቢያ፣ ጣፋጭ ምግቦችና ሞቃት አልባሳትን አዘጋጅተው ነበር። ክርስቶስን የካደና ለጣዖት የሰገደ እዚህ ሞቃቱ ቤት ገብቶ ማረፍ ይችላል የሚል አዋጅም ተነገረ። አስቡት፣ 40 ሰዎች በረዶ ላይ ነው ያሉት። እዛ ማዶ ግን ምግብ፣ የሞቀ ሻወር ተዘጋጅቷል። ከነሱ መሃል የካደ ሰው ወደ ሞቃታማው ክፍል ወደ ጣዕም ያለው ምግብ ነው የሚሄደው። ክርስቶስን የካደ በዚህ ጊዜ በ40 ሰማዕታት ላይ የደረሰው ስጋው መከራ አስቡት። አጥንት የሚሰብር ቅዝቃዜ፣ ኃይለኛ ንፋስ፣ በአይን የሚታይ ፈታኝ የሆነ የምቾት ስፍራ ከዳርቻው ይታያል። ነገር ግን እነዚህ 40 ሰማዕታት አእምሯቸውን በሐይቁ ቅዝቃዜ ወይም በዳርቻው ባለው ሞቃት ቤት ላይ አላደረጉም። አእምሯቸው ሙሉ በሙሉ ያረፈው በክርስቶስ ላይ ነበር። በረዶ ላይ ቆመው በውስጥ ሰላም ይዘምሩ ነበር። ክርስቶስ ሆይ 40 ሁነን ወደዚህ የትግል ሜዳ ገባን፣ 40 ሁነን የሕይወት አክሊልን እንድንቀበል አድርገን እያሉ ይጸልዩ ነበር። ስጋቸው እየበረደና እየሞተ ሲሄድ የውስጥ ሰላማቸው ግን እያበበ ሄደ። ይሁን እንጂ ከነዚህ 40 ወታደሮች መካከል አንዱ አእምሮውን ከክርስቶስ ላይ አነሳና በቅዝቃዜው ማዕበል ላይ እንዲሁም በዳርቻው ባለው ሞቃት ቤት ላይ ጣለ። የውስጥ ሰላም ወዲያውን ተረበሸ፣ ጽናቱን አጣ። ስለዚህ ጓደኞቹን ትቶ ክጃለው እያለ ወደ ሞቃቱ የውሃ መታጠቢያ ቤት ሮጠ።
ነገር ግን ሰውነቱ በበረዶ በደንብ ስለተገመደ ድንገት ወደ ሞቃቱ ውሃ ሲገባ የደም ስሮቹ ተፈንድተው ወዲያውኑ ሞተ። ደም ስሮቹ ፈነዱ። የዚህ ሰው አሳዛኝ ታሪክ የሚያሳየን ከክርስቶስ ላይ አእምሮን ማንሳት በዚህ ምድርም ቢሆን ሰላምን እንደማይሰጥ ነው። በሌላ በኩል ደግሞ ዳርቻው ላይ ቆሞ ይጠብቅ የነበረው አግላዮስ የተባለው የሮማውያን ዘበኛ ነው። ያኔ ሰማይ ተከፍቶ 39 አክሊሎች በበረዶው ላይ ባሉት ሰማዕታት ላይ ሲወርዱ ተመለከተ። ምን ተመለከተ? ሰማይ ተከፍቶ 39 አክሊሎች በበረዶው ላይ ባሉት ሰማዕታት ላይ ሲወርዱ ተመለከተ። አንዱ አክሊልም ለምን ቀረ ብሎ ሲያስብ ያ የካደው ወታደር ሮጦ ሲወጣ አየው። በዚህን ጊዜ ዘበኛው አግላዮስ የሰማዕቱን ፍጹም የውስጥ ሰላምና የክርስቶስ ክብር ተረድቶ ልብሱን አውልቆ እኔም ክርስቲያን ነኝ በማለት ወደ በረዶው ሐይቅ ገብቶ የጎደለውን 39 አሟልቶ 40ኛው ሰማዕት ሆነ። 40ኛው ሰማዕት ሆነ። እነዚህ ሰማዕታት የውስጥ ሰላም ምስጢር ክርስቶስ መሆኑን በተግባር አሳዩ። ውጫዊ ዓለም ምንም ያህል ቢቀዘቅዝ፣ ማዕበሉ ቢያስፈራ፣ አእምሯችን በክርስቶስ ላይ ካሰረፍን ጌታችን መድኃኒታችን ኢየሱስ ክርስቶስ በማይታይ የጸጋ ሞቃት ልብስ ነፍሳችን ያለብሳታል፣ የውስጥ ሰላምንም ይሰጠናል። ከመንፈሳዊና መጽሐፍ ቅዱሳዊ ትንታኔ አንጻር ስንመለከተው የውስጥ ሰላም ማለት ከመንፈሳዊ አኳያ የውስጥ ሰላም ማለት የክርስቶስን ፊት መፈለግና በእርሱ ላይ ብቻ ማተኮር ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ለሐዋርያቱ ሲናገር ሰላምን ተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራ ብሏል። ሰላምን ተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራ ብሏል። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። እዚህ ላይ ክርስቶስ የራሱን ሰላሜን ከዓለም ሰላም ጋር እያነጻጸረ ነው። የዓለም ሰላም በሁኔታዎች ላይ የተመሰረተ ነው። ኪስ ሲሞላ ሰላም አለ፣ ባዶ ሲሆን ሰላም ይነጠቃል። ክርስቶስ የሚሰጠን ሰላም ግን ሁኔታዎችን ያላገናዘበ ምንጩ ከውስጥ ከመንፈስ ቅዱስ የሆነ ነው። ይህንን እውነት በሚገባ የምናየው በቅዱስ ማቴዎስ ወንጌል ምዕራፍ 14 ላይ ቅዱስ ጴጥሮስ በባህር ላይ በተራመደበት ታሪክ ነው። ማዕበሉና ነፋሱ እጅግ አስፈሪ ነበር፣ ጀልባዋም ትናወጥ ነበር። ነገር ግን ጴጥሮስ ክርስቶስን ባየው ጊዜ ወደ አንተ መጣ ዘንድ እዘዘኝ አለው። ክርስቶስም ና ባለው ጊዜ ጴጥሮስ ከጀልባው ወርዶ በውሃ ላይ ይራመድ ጀመር። ጴጥሮስ በውሃ ላይ ሲራመድ አእምሮው ትኩረቱ በማን ላይ ነበር? በክርስቶስ ላይ ነበር። የጴጥሮስ አእምሮ በክርስቶስ ላይ እስከታመነና እስካተኮረ ድረስ በውስጡ ፍጹም ሰላም ነበረው። ማዕበሉን ረግጦ ይራመድ ነበር። ነገር ግን መጽሐፍ ቅዱስ ምን ይላል? የንፋሱን ኃይል አይቶ ፈራ፣ ሊሰጥምም ሲጀምር ጌታ ሆይ አድነኝ ብሎ ጮኸ። የጴጥሮስ መብረክረክና መዋጥ የጀመረው መቼ ነው? አእምሮው ትኩረቱን ከክርስቶስ ላይ አንስቶ በዙሪያው ወዳለው ማዕበል፣ ወደ ነፋስና ወደ ማዕበሉ ጮኸት ባዞረው ጊዜ ነው። ነቢዩ ኢሳይያስ በአንተ ለታመነች አእምሮ በሰላም ትጠብቃለህ ያለው ለዚህ ነው። አእምሯችን በበሽታችን ላይ፣ በችግራችን ላይ ሰዎች ስለኛ በሚሉ ክፉ ቃል ላይ ካደረግን ልክ እንደ ጴጥሮስ በጭንቀት ባህር ውስጥ እንሰጥማለን። ነገር ግን ዓይናችንን፣ ልባችንንና አእምሯችንን በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ካደረግን የችግራችንን ማዕበል ረግጠን እንሻገራለን፣ የውስጥ ሰላምንም እናገኛለን። የቅድስት ድንግል ማርያም ተራዳኢነትና አብነት እንመልከት። ይህንን የውስጥ ሰላም ምስጢር ፍጹም በሆነ መንገድ በሕይወቷ የኖረችውና እኛም ሰላም ስናጣ እንድንጠለልባት ክርስቶስ የሰጠንን ታላቅ ስጦታ እመቤታችን ቅድስት ድንግል ማርያም ናት። የኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችንን የሰላም መሰረት፣ የሰላም ንግሥት እያለች ትጠራታለች። እመቤታችን በሕይወቷ ውስጥ እጅግ አስፈሪ የሆኑ ፏፏቴዎችና ማዕበሎችን አልፋለች። እነዚህ ፏፏቴዎች፣ እነዚህ ማዕበሎች በጣም አስፈሪ ናቸው። ነገር ግን የውስጥ ሰላሟን ለአንዲትም ደቂቃ አታውቅም፣ አላጣችውም።
ሄሮዶስ ሕፃኑን ክርስቶስን ሊገለው በፈለገ ጊዜ አረጋዊ ዮሴፍና እመቤታችን በሌሊት ተነስቶ ወደ ግብፅ በረሃ ተሰደዱ። አስቡት፣ ለጥቂት ቀናት ለወለደች አራስ እናት ቤት ንብረቷን ትታ ምንም በማታውቀው ውሃና ምግብ በሌለበት አራዊት በሞሉበት የግብፅ በረሃ መጓዝ ምን ያህል አስጨናቂ ነው። ዓለማዊ አእምሮ ያለው ሰው ቢሆን ኑሮ ለምንድን ነው ይህን ሁሉ መከራ የሚደርስብኝ ብሎ በመረበሽና በጭንቀት ይሞት ነበር። ነገር ግን እመቤታችን ድንግል ማርያም በዚህ ሁሉ የስደት በረሃ ውስጥ ፍጹም የውስጥ ሰላም ነበራት። ለምን? ምክንያቱም ሰላም ራሱ የሆነውን የሰላም አለቃውን ጌታችን መድኃኒታችን ኢየሱስ ክርስቶስን በታቀፈችው ክንዷ ላይ ነበርና። ማደሪያ ቤት ባይኖሯትም ክርስቶስ አብሯት ስለነበረ አእምሮዋ በእርሱ ላይ ብቻ የታመነ ስለነበረ ፍጹም ሰላም ነበራት። ከዚህም በላይ በቀራንዮ አደባባይ የደረሰውን እናስታውስ። አንድያ ልጁን ጌታችን መድኃኒታችን ክርስቶስ ተገርፎ ቆስሎ ተሸንክሮ በመስቀል ላይ ሲሰቀል እመቤታችን በመስቀሉ ስር ቆማ ነበር። ዮሐንስ ምዕራፍ 19 ቁጥር 25 ላይ አለ። ሐዋርያት ሁሉ ፈርተው ሲሸሹ፣ አይሁድ ሲያፈዙና ሲሳለቁበት እመቤታችን ግን በከባድ ሐዘን ውስጥ ብትሆንም መሬት ላይ ወድቃ አልተንፈራፈረችም፣ አልጮኸችም፣ ልብሷንም አልቀደደችም። በዚያን ሁሉ የዓለም ጫጫታና የሞት ማዕበል መካከል በአንተ ለታመነች አእምሮ ፈጽመህ በሰላም ትጠብቃለህ እንደተባለው በመስቀሉ ስር በፍጹም ሰላምና ጸጥታ ቆማ የእግዚአብሔርን የማዳን ሥራ ትመለከት ነበር። ዛሬስ እኛ አእምሯችን ሲታወክ፣ የዓለም ጫጫታ ሲበዛብን፣ የኑሮ፣ የጤና፣ የቤተሰብ ጭንቀት አእምሯችንን ሲያደክመው ምን እናድርግ? ወደ እመቤታችን ወደ ቅድስት ድንግል ማርያም መሸሽ አለብን። እርሷ ርኅርኅ እናት ናት። ርኅሩኅ በጣም ርኅርኅት እናት ናት። በእናትነቷ ተማጽነን እናቴ ሆይ የውስጥ ሰላሜ ተናውጧልና ልክ በስደት ጊዜ ልጅሽን አቅፈሽ በሰላም እንደተጓሽ ዛሬም እኔን ደካማውን ልጅሽ በጸሎት እቅፍ አድርጊኝ። ልብስሽን በሰላም የጠበቀውን ልጅሽ ክርስቶስ የኔንም አእምሮ ልብሽን በሰላም የጠበቀውን ልጅሽ ክርስቶስ የኔንም አእምሮ በሰላም ሊጠብቅልኝ አማልጅን ብለን ስንጠይቃት ፈጥና ትደርስልናለች። የእመቤታችን ምልጃ በጭንቀት ለሚናወጡ አእምሯችን እንደ መልህቅ ሆኖ ያገለግላል። ክርስቶስም በእናቱ ጸሎትና ምልጃ የተረበሸውን የሕይወታችን ማዕበል ገስጾ ጸጥ በል ይለዋል። ታላቅ የውስጥ ሰላምም ይሆንልናል። በማጠቃለል የውስጥ ሰላም ምስጢር ያለውን በባንክ ደብተራችን፣ በስልጣናችን ወይም ሰዎች በሚሰጡን ክብር ውስጥ አይደለም። የውስጥ ሰላም ምስጢር ያለው አእምሯችንን ሙሉ በሙሉ በክርስቶስ ላይ በማሳረፍ በእርሱ ፍጹም በመታመን እና በእመቤታችን ምልጃ ስር በመጠለል ነው። ዛሬውኑ አእምሯችን ከዓለም ጫጫታን ላይ አንስተን በመስቀሉ ላይ እናሳርፍ። የተወደዳችሁ ምእመናን፣ ይህንን ታላቅ የውስጥ ሰላም እንድታገኙ እባካችሁን ይህን ጸሎት አንቀጽ በየዕለት ጸሎታችሁ መሃል አካቱት። ጭንቀት ሲበራባታችሁ ጭንቀት ከአቅም በላይ ሲበረታባችሁ፣ አእምሯችሁ ሲታወክና እንቅልፍ ሲርቃችሁ ይህንን ጸልዩ። ኦ የሰላም አለቃ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ ነቢዩ ኢሳይያስ በአንተ ለታመነች አእምሮ ፈጽመህ በሰላም ትጠብቃለህ እንዳለ ዛሬ የአእምሮን በሚያናውጠው የኑሮ የጤናና የዓለም ጭንቀት ሁሉ ላይ አንተ የሰላም ንጉሥ ሆነህ ንገስበት። ጴጥሮስን ከማዕበሉ እንዳወጣኸው እኔንም ከሚያስፈራ የጭንቀት ባህር አውጣኝ። ትኩረትን ከችግር ላይ አንስቼ ኃይል በሆንከው በአንተ ላይ እንዳደርግ መንፈስ ቅዱስ ይርዳኝ። አንተ ያልከው ሰላሜን ሰጣችኋለሁ የሚለውን ቃል አምኜ እቀበላለሁ። ኦ የሰላም መሠረት የሆንሽ እናቴ እመቤቴ ቅድስት ድንግል ማርያም ሆይ፣ በቀራንዮ መስቀል ስር ሆነሽ በሐዘን መካከል ፍጹም ሰላምን እንዳሳየሽ ዛሬ በችግርና በጭንቀት ለተዋጠው አእምሮዬን ሰላምን ትለምኝልኝ ዘንድ በእናትነትሽን ማጸንሻለሁ። በተቀደሰው አማላጅነትሽ ልመናዬን ወደ ልጅሽ አቅርቢ። የልጅሽ የክርስቶስ ጸጋና ሰላም ልቤንና ሐሳቤን ሁሉ ይጠብቀኝ። አሜን። ይህንን በጸሎታችሁ አላካርቱ የውስጥ ሰላማችሁን ለመጠበቅ። ወስብሐት ለእግዚአብሔር ወለቅድስት ድንግል ማርያም ወለክብር መስቀሉ። ቻው።